ከለውጡ በፊት የነበረው አጠቃላይ ሎ ኢንፎርስመንት ኤጀንሲስ መከላከያው፣ ደህንነቱ፣ የሳይበር ሴኩሪቲ ተቋሙ ያለው ብቃት እና ዛሬ ያለውን ብቃት ማወዳደር አይቻልም። በጣም ከፍተኛ ዲፍረንስ ነው ያለው። ዛሬ ያለው ለኢንፎርስመንት ኤጀንሲስ ምንም አይነት ስጋት ከዚህና ከዚያ ቢፈጠር ኢትዮጵያ ካለውን ችግር ኦቨርካም እንደምታደርግ ጥርጥር የለውም። ከፍተኛ ብቃት ፈጥረናል። ያኔ ጥይት እንለምናለን፣ አሁን ጥይት እናመርታለን። ያኔ በጣም በርካታ ጉዳዮች እንገዛለን፣ አሁን እናመርታለን። ያኔ ስንገዛ ብዙ ወዳጅ ስላልነበረን ግዢውም ችግር ነው፣ ልመናውም ችግር ነው፣ ገንዘቡም ችግር ነው። አሁን የተሻለ ገንዘብም አለን፣ የተሻለ ወዳጅም አለን፣ የተሻለ የመግዛት አቅምም አለን። መስራት ብቻ አይደለም። 130 ሚሊዮን ህዝብ ስላለን ብቻ ሳይሆን ሰልጥነን ተደራጅተን በአዳዲስ እውቀትና ታክቲክ ሀገራችንን ሉዓላዊነታችንን ለመከላከል ያለን አቅም ለውድድር የሚበቃ ጉዳይ አይደለም።